እሺ ስለ እናትሽ ምንም አይነት ጥያቄ እኔን መጠየቅ አትችይም። ለምን አትበይኝ? አሁን እየነገርኩሽ ያሉት ማድረግ የሌለብሽም ብቻ ነው። እሺ ምክንያቱም ማወቅ የለብኝም? ጊዜው ሲደርስ ማወቅ ያለብሽን ታውቂያለሽ። እሺ ይኸውልሽ፣ ለማረጋገጥ ደግሞ የዲኤንኤ ምርመራ እናደርጋለን። ልጅ እንደሆንኩ እስካሁን አላመንከኝ? አሁን ያችሁና ነው ደስ የሚለው። ማ አዲሷ ልጅ ናታ። ደስ ትላለች ምናምን ስትለን ነበር። ጠዋት የተናገርኩሽን እስካሁን በወድሽ ይዘሽዋል። ኧረ እባክህ አሁን እሷ ከኔ አምራ ነው። ቀንተሽ ነው እንዲያው እኔ ኤቢ ነኝ የምቀናው? ስጀመር አንተ ምን ነህና ነው የምቀናው? እኮ ምንሽም አይደለሁም። ስለዚህ እሷን ብናገራ ልትናደጀ ይገባል። ከዚህ በኋላ ግን ደስ ትላለች ምናምን ስትል ብሰማ አናትንሽ ምን ፈነጅ ሪንግ ላይ ትሽ ልምጣና የቲክቶክ ቪዲዮ ትቀርጸኛለህ። እንደዚህ የተፋቀዱባ መስለሽማ አልቀርጽሽም። ኧረ እባክህ እንደዛ ነው የሚሰማ። ዳጣ ጎዳና ያደገች ልጅ ናት። ዳጣ በህፃንነቷ ኪዳነ ምሕረት በር ላይ ተጥላ ያደገች ህፃንና በጎዳና ለነፍስ ያሉ ያሳደጓት በመጨረሻ እያደገች ስትመጣ ሞገስ ከሚባል ሰው ጋር አጠያይቃ የት እንደተጣለችና እንዴት እንደተጣለች በማን እንደተጣለች ስታጣራ ቆይታ በስተመጨረሻ ደረጀ ጌታውን የሚባል ሰው እንደሆነና ቤቱንም እንደሚያውቁት ነግረዋት ከሞገሴ ጋራ ቀጥ ብላ ወደ ቤት ዳ በማንኳኳት በሩ ሲንኳኳ ደረጀ ይከፍተዋል። ደረጀም ማናችሁ? ለምንድነው እንደዚህ የምታንኳኩት? እያለ ይጠይቃቸዋል። አንተነህ አባቴ? አንተነህ ደረጀ ጌታውን? በማለት ጥያቄዋን ማከታተልና ያገኘችው ስለመሰላት በጣም ደነገጠች። ማመንም አቃታት። ሞገሴም ተረጋጊ እያላት ነው። አቶ ደረጀም በመደናገጥ መቼ፣ የት፣ እንዴት እያለ ክትምጥሞሹና ሁኔታው የአእምሮ ጸጸቱ በሙሉ ድብልቅልቅ ብሎበት ይጠይቃል። እኔ አንተን አልፈልግህም፣ እናቴ ከዚህ ቤቱ ነው ወይ ያለችው? ንገረኝ። አንተም አጥለኸኛል እኮ እናቴ ግን እዚህ ናት ወይ ያለች ዳጣም ደጋግማ ትጠይቀዋለች። እሱም ግራ ተጋብቶ መመለስ መናገር እስኪሳነው ድረስ ደረጀ ፈዞ ቆሟል። ሞገሴ ልጅቷንና ዘመዶቿን ለማገናኘት አሁንም በጥያቄ ደጋግሞ በመጠየቅ እያጣራ ነው። ዳጣ ግን መረጋጋት አቅቷት ዘላ ወደ ግቢ በመግባት እናቷን ለማግኘት ትቸኩላለች። ግራና ቀኙን ሳታገናዝብ ምን እንደሚፈጠር እንዴት ቀጣዩ እንደሚመጣ ሳታገናዝብ እናቷንና እናቷን ብቻ እያሰበች ወደ ውስጥ ዘለቀች። ወደ ውስጥም ስትዘልቅ 3 ልጆችና አንዲት ሰራተኛ የሰውየውን ባለቤት ሶፋ ላይ ቁጭ ብለው ታያቸዋለች። እሷም ፈዛና ደንግዛ ዝም ብላ ታያቸዋለች። እነሱም ያዩዋታል። የሚባል የሚነገር የለም። ከተረጋጋች በኋላ ሴትዮዋ ተነስታ ወደ ደረጀ እየገሰገሰች ወደ በር ትሄዳለች። አቶ ደረጀ ይናደዳል፣ ይበሳጫል። እባክህ አሁን የነገረችኝን ነገር ቤተሰቦች መሃል ብትናገር ችግር ይፈጠራል፣ ቶሎና አስወጣት ሞገሴ እያለ ሞገሴን ይጠይቀዋል። ሞገሴም ዝም ብሎ እኔ ምን ላድርግ ራሷ ዘላ ገባች እንጂ እያለ ግራ እንደተጋቡ ሴትዮዋ መጣ። ማናት? ወዴናት? እንዴት ዝም ብላ ገባች? አንተ እያለህ ትለዋለች። አይ እብድ ናት፣ እኔ ምንም አላቅም፣ ዝም ብላ ነው የገባችው ይላል አቶ ደረጀ። ከዛም እና እንደዛ ከሆነ ለምን አንቀህ አታስወጣትም ትለዋለች ባለቤቱ። በዛን ጊዜ አቶ ደረጀ ሐሳቡ ስለመጣለት ልጅቷን አንቆ ይዞ ይወጣል። ልጅቷ ግን ከመውጣቷ በፊት ልጆቹን በየተራ ትጠይቃቸዋለች። አንቺ ማነሽ? የአቶ ደረጀ ልጅ ነሽ? አዎ ውሃ እባላለሁ፣ የአቶ ደረጀ ልጅ ነኝ። እሱ ደግሞ የጓደኛው ልጅ ነው፣ ናታን ይባላል። እችኛዋ ደግሞ አብጌል ትባላለች እያለች ተራ በተራ ታስተዋውቃለች። ውሃ ደስ ብሏት እየተዋወቀቻት ነው። ናታንም እጅግ በጣም ደስ ብሎታል። የዳጣን መምጣትና ፈገግታዋን፣ ጨዋታዋን፣ ፍጥነቷን ወደዋታል። አብጌል ግን በጣም ደብሯታል። ንቃታለች፣ ልትወዳት አልቻለችም። በዛን ጊዜ አቶ ደረጀ ልጅቷን እየጎተተ ይዟት ወጣ። ከዛም ወደ ሻይ ቤት ሄደው አረፍ ብለው ሞገሴና ዳጣ አቶ ደረጀ ይነጋገራሉ። የሆነውን ሁሉ
ሲነግሩት ደረጀ እየገረመው ነገሩን ይሰማል። እኔ ሕፃን እያለሁ ኪዳነ ምሕረት በር ላይ ተጥዬ ሰዎች ወስደውኝ እያሳደጉ ቆይተው አሁን ሞገሴ አግኝቶ እንደዚህ አይነቱን ሁኔታና መረጃ አመቻችቶ ዛሬ እንድናገኝ የሆነው በሱ ላይ ነው እያለ ሞገሴ ያስረዳል። ያን ጊዜ ሊሆን ይችላል እኔ አይደለሁም ወንድሜ ነው ወስዶ የጣላት ይጸጽተኛል፣ የራስ ምታቱን ሆኖብኝ የዘላለም ጸጸትም ሆኖብኝ እስካሁን ቆይቷል። ልጄ ልትሆን ትችላለች፣ ነገር ግን ማጣራት አለብኝ እያለ አቶ ደረጀ ያብራራል። ዳጣ ግን አሁንም አይደለሁም እያልክ ነው እያለች እኔ እናቴን ነው መፈልግ እያለች ጥያቄ በጥያቄ እያጣደፈችው ሞገሴ እያረጋጋ በማመን በሚከብዳት ሁኔታ ካወሩ ከተነጋገሩ በኋላ ስቅስቅ ብላ ታለቅሳለች። አሁንም ተስፋ አጣለች። ከአባቷ ጥሩ ምላሽ ማግኘት ስላልቻለች ዛሬም የጎዳና ልጅ መሆኗ ግራ አጋብቷት ዘረቢስ መሆኗ ለሞገሴ ይሄው አባቴ ነው የሚሆነው፣ አንተ ዘረቢስ ልሆን አልችልም፣ ዘር አለኝ ትላለች። እስቲ ቀስ በይ እውነቱን እንወቅ ይላል ሞገሴም። ያን ጊዜ አባትየው ሆድ እየባሰውና እውነትም ልጁ ከሆነች ከዘላለም ጸጸት መትረፍ እንደሚችልና ልጅቱን መርዳት እንደሚችል ያምናል። ከዛም ልጅቱን አሳምኖ ወደ ቤት ተመለሰ። ወደ ቤትም ሂዶ ልጅቱ መቆየት እንዳለባትና ከነሱ ጋር እንደምትኖር ለባለቤቱ ይነግራታል። ባለቤቱ ለትንሽ ጊዜ እንደምትቆይና ምንም ቶሎ እንደምትመለስ ምንም እንደማታስቸግር ይነግራታል። ባለቤቱ ግን ፍቃደኛ ልትሆን አልቻለችም። እቺ ስነ ስርዓት የሌላት ዘላ ዘው ብላ የገባሽ ልጅ እንዴት ብላ ነው ከልጆች ጋር ታበላሽብኛለች፣ ስነ ስርዓት ታሳጣቸዋለች እያለች በፍርሃት ልጆቿ ጋር ላለመደብለቅ ለባሏ ትናገራለች። አቶ ደረጀ ግን ቅድመ መስፈርት ከዳጣ ጋር አስቀምጦ ስጋት እንዳይሆንበት አድርጎ ወደ ቤት አመጥቶ ልጅቷን እምቢ ብሎ ቀላቀላት። ዳጣም ወደ ቤት ከመጣች በኋላ ሰው በጣም ናፍቋት ውሃዬ ልቀፍሽ ትላለች ትንሿ ልጅ። ውሃም በጣም ደስ ብሏት እሺ ብላ ደጋግመው አቀፈቻት። ከዚህ በኋላ አብረን ነው የምንኖረው፣ አብረን ነው የምንበላው፣ አብረን ነው የምንጠጣው፣ አብረን ነው የምንጫወተው፣ ደስ ይላል ትላለች ውሃ። በዛም ዳጣም ደስ ብሏት ተቃቀፋሉ። ቤቱ፣ ንግግሩ፣ የቅንጦት ኑሮ ሁሉም ነገር አዲስ ሆኖባታል። እሷ ያደገች ጎዳና ነው። ቤት የላትም፣ ዘመድ የላትም፣ ወላጅ የላትም። አሁን ወላጆቿን በድንገት ስላገኘች ሁሉም ነገር የቅንጦት ኑሮ፣ የሀብታም ኑሮ ግራ አጋብቷት የቀኖቹን አቆጣጠር እንኳን በስርዓት ውሃ ስትነግራት እኔ እኮ አላቅም እያለች ነው። ማንበብና መጻፍም አትችልም። ውሃ ደስ ብሏት የቤተሰቡን ሁኔታ እየነገረቻት እያስተዋወቀቻት ነው። አብጌል ግን በልጅቷ መምጣት በጣም ተከፍታለች፣ ተናዳለች። ሳቅና ፈገግታ ከራሷ ጠፍቶ ናታን ጋር ትግባባብኛለች ብላ ሰግታለች። ውሃ ግን በጣም ደስ የምትል ልጅ ናት። ዳጣን በፍቅርና በደስታ ሁሉ ነገሯን እየወደደችላት ጸጉሯን፣ አለባበሷን፣ አነጋገሯን፣ ቀልጣፋነቷን ወዳታለች። ናታን ክፍሉ ውስጥ ቁጭ ብሎ በሚያነብበት ሰዓት አብጌል ወደ ክፍሉ በመግባት አዲሷ ልጅ ምኗ ነው ደስ የሚለው ደስ ትላለች ያልከው እያለች ጧት በተነጋገረው ተናዳና በሽቃ ቂም ይዛ ውላለች። እሱም እንዴ ጧት የተናገርኩትን እስካሁን ድረስ ይዘሽዋል? አሁን እኮ መሽቷል እያለ ይነግራታል። እሷ ግን በአጭር ቀሚስና በተገላለጠ ልብስ ወደ ክፍሉ ገብታ ልታማልለው ትፈልጋለች። እንደምንመለከታት ከሆነ ናታንን በጣም ትወደዋለች። በዚህም ትልቅ ስጋት አድሮበት አይኑን፣ ሁኔታውን፣ አመለካከቱንና ፍቅሩን ከአዲሷ ዳጣ ላይ በማድረጉ በጣም ቀንታ በፍቅር ቅጥል በቅናት ቅጥል እያለች ነው። ዳጣ ወደ ኩሽና ገብታ ሰራተኛዋን ማገዝ እንደምትፈልግ ትነግራታለች። ድምፅ ሳታሰማ ኮቲ ሳትሰጥ ስለገባሽ
ሰራተኛዋም ደንግጣ አማተበችና ምነው ኮቴ የለሽም እንዴ አለቻት። አይ ድምፅማ አለኝ ብላ ብላ ድምፅ እንዳላት ታሳውቃለች። ሰራተኛዋም በአዲስ ንግግሯና ፍጥነቷ ተገርማ ፈዛ ታያታለች። ምነው ፈዘሽ አየሽኝ ብላ ዳጣ ትጠይቃለች። ከዛም የቤቱን ሕግና ሁኔታ ሰራተኛዋ ለዳጣ ትነግራታለች። የቤቱ ሕግ አንዳንድ የሚስተካከሉ ነገሮች አሉ። ከዚህ ቤት መቆየት ከፈለሽ መጀመሪያ አቢጌልን አክብሪ። አቢጌል ናታንን ስለምትወደው በምንም አይነት ሁኔታ ናታንን ተይላት፣ አትቀራረቢ። ውሃ በጣም ደስ የምትል ልጅ ናት። ከሷ ጋር መቀራረብ መጫወት ትችያለሽ። እትዬም ከበድ ያለች ሰው ናች። ስለዚህ እሷንም ተጠንቀቂያት። በተለይ ግን አቢጌልን ናታንን ስለምትሻው ስነ ስርዓት ያዥ። ግን እሱ ይወዳታል አለች ዳጣ። አይ እሱንኩን የሚፈልጋት አይመስለኝም አለች። እና እሱ ካልፈለጋት እኔ ምን አገባኝ አለች። ከዛም ደስ ብሏት ዳጣ ልቀፍሽ አለቻት። ለምን አለች ሰራተኛዋ። ሰው ስላናፈቀኝ ደስ ስላልሽኝ አለቻት። ከዛም ተቃቀፉና ሳመቻት። ሁለቱም ጠረንሽ ደስ ይላል፣ ሽታሽ ጥሩ ነው አለቻት። ያንቺም ብለው እየተደናነቁ ምስጋናና ፍቅር ተለዋወጡ። ማዘሯም እቺ ልጅ ከመጣች ጀምሮ ምኑም ደስ አላለኝም፣ ማነች? ከየት ነው የመጣች? እንዴት መጣች? ለልጆችና ለቤቴ ማሰቤ ክፉ እንዴት ያስመስለኛል እያለች ትጠይቃለች። ባለቤቷም መልስ ሊሰጣት አልቻለም። ትንሽ ቀን ቆይታ ትመለሳለች። አታስቸግርሽም? ቆይ ምን አጥፍታ ነው? ምንስ በደለችሽ? ይላል። ነው ጠረጠርሽኝ እያለ መልሶ ይጠይቃታል። አይ ለመመለስ ያልፈለክ ትመስላለህ አለች። አይ በቃ ደህና ደሪ ብሎ እውነቱን ሳይነግር ዳርዳር እያለ ከልጁ ጋር የተማከረውን በሆዱ ይዞ እያምሰለሰለው ሸለብ ይላል። ከዛም ከልጁ ጋር የተማከረው አባዬ እባክህ አንድ ጊዜ አባዬ ብዬ ልጥራህና አቤት ልጅ የበለኝ ያለችውን እያስታወሰ ቅዠት ሆኖበት ሸለብ ይላል። በአንድ ቀን ንግግሯ ብቻ አባትነቱና ልጅነቷ ፍቅር የማረከው ይመስላል። ዳጣ ግቢ ውስጥ ከውሃና ከናታን ጋር ኳስ እየተጫወተች ነው። በጣም ተላምዳለች። ሁለቱም ወደዋታል። ሳቅ ጨዋታዋ፣ ፈገግታዋን ደስ ብሏቸው ተቀብለዋት የሌለ እየተጫወቱ ነው። አቢጌል ግን ከደረጃ ላይ ወጣ ገባ እያለች በጣም እየተሞላቀቀች በንዴት እየጨሰች ከናታን ጋር መሆዱ እያበሸቃት በቅናት እብድ ብላለች። ወደ ውስጥም ገብታ ከእናቷ ጋር ቁጭ ብላ መፋዘዟና መደናገጧን ያስተዋለችው እናት ምን ሆነሽ ነው አንቺ ልጅ? ሰሞኑን ፔሪድ ላይ ነሽ እንዴ? አሞሽ ነው ወይ? አይ አይደለም እማዬ፣ እኔ ይህች ልጅ ከመጣይ ጊዜ ጀምሮ ናታን እንኳን ትቶኛል፣ ሊያየኝ አልቻለም። እሷ መልካም ትመስላለች እያለ ቆንጆ ናት፣ ደስ ትላለች እያለ እያመሰገናት ነው። እኔን ግን ትቶኛል፣ ክፍሉ ውስጥ ሁላ ገብታ ነበረ እያለች ለእናቷ ትናገራለች። ከዛ በኋላ እናቲቱም ገርሟት የልጇን የናታን መውደድን ስለነገረቻትና ሚስጥረኛ ስለሆነች በሁለቱ ፍቅር ገርሟት አንቺስ ልጅቱ ምንም አላደረገችሽ፣ ገና ለገና ቀንተሽ ነው በማለት እናቷም ትመልስላታለች። ዝም ብለሽ አትነጫነጪ፣ አብረሻቸው ለምን አትጫወችም? የናታን ጉዳይ ነው አንቺ የሚያስጨንቅሽ፣ ናታን አስቀየመሽ እንዴ እያለች እናቲቱም ደጋግማ ትጠይቃለች። እኔ በዚህ አቧራ እንዴት ብዬ ነው አብሬ የምጫወተው? መጫወት አልፈልግም፣ ልጅቱ አልተመቸችኝም፣ ይች ልጅ ከመጣይ ጀምሮ ምቾት አላገኘሁም እያለች ልጅቷን መጥላቷን ለእናቷ ትናገራለች። ማዘሯም እኔም አልተመቸኝም፣ ግን አባትሽ የግድ ትቆያለች ስላለ መቆየት አለባት፣ ትቆያለች ትላታለች። አይ ልጅቱን ወዷታላ ስትል የናታንን እናቲቱም ልጇን እንዳያስከፋባት አስባ ነው ብላ ቀርቀብ አርጋ የከፋት ይመስላል። አቢጌልም ወደ ሳሎን በመሄድ እህቷን ቁጭ ብላ ታገኛታለች። ውሃ እቺ በርበሬ ወይም ዳጣ የሚሏት የት ሂዳ ነው ትላታለች። እሷም እያሾፈች ከቀለደችባት በኋላ
እባክሽ ንገሪኝ እኔ የት ዳነው ነው ያልኩሽ ብላ ደጋግማ ስትጠይቃት ከናታን ጋር ናት መሰል ብላ ስትነግራት ገስግሳ ወደ ናታን ክፍል ስትሄድ ናታንና ዳጣ አንድ ላይ እያወሩ ታገኛቸዋለች። ከዛ መጽሐፍ ማንበብ እንደማትችልና እንድታነብ እንደምትፈልግ ፈቃደኛም እንደሆነች እንደምትችልና እንደማትችል ትነግረዋለች። እችላለሁ እያለች ስትነግረው እኔ ያስነብብሻለሁ ሲላት አቢጌል በጣም ተናዳ ሌሎቹን እኔ ያስነብባቸዋለሁ ትላለህ፣ እኔን አስነብበይ ስል ግን ፈቃደኛ አይደለህም እያለች ትጠይቀዋለች። መቼም ቢያልኩሽ የፈለግሽውን መጽሐፍ ውሰጅ አንብቢ ብሎ ይፈቅድላታል። ያን ጊዜ እኔ መጽሐፉን መች ፈለግኩ አንተ እንድታስነብበኝ ነው እንጂ ትለዋለች። አቢጌል አሁንም ደጋግማ እንደዛ እየመነጫጨቀች እሱን የተናገረችው ዳጣን ግን ልናነብ ነው ከክፍላችን ውጭልን ብላ አስወጣቻት። ዳጣም ባና የተነገራትን ስለምታቅ ጥላቸው እየሳቀችባት ወጣች። ከዛም መጽሐፍ እንዲያስነብባት ሳይሆን ናታንን ማማለል ስለፈለገች የእግሩን ሰውነት እየነካካች ደረቱን፣ ጀርባውን አካባቢ በእጆቹ ትዳብሳለች። ያን ጊዜ ናታን በጣም ተበሳጭቶ አንቺ ባለጌ ስድነሽ ነውረኛ ነሽ፣ እኔ እናትና አባትሽን ላከብር ብዬ እንጂ እንዳንቺ አይነት መጥፎ አላየሁም፣ የማከብርሽ እነሱን ብዬ ነው፣ አንቺ ግን የምትከበሪ አይደለሽም ብሎ ሰድቦና መነጫጭቆ ጥሏት ወጥ። አቢጌልም በጣም እየፎከረኝ ነው፣ ከጀም ላይማ አትቀነጥቀኝም እያለች ቅናቷ ከአቅም በላይ ሆኖባታል። አቢጌል አሁንም ክፋቷን ለማራዘም ፈልጋለች። ከእናቷ ጋር ሂዳ እኔ ሰላም አላገኘውም፣ ይች ልጅ ከቤት መውጣት አለባት፣ እንዴት ዝም ብላ ትመጣለች ትላለች። ማዘሯም አይ አባትሽ አልፈለገም፣ አባትሽ ካልፈለገ ደግሞ ከዚህ ማስወጣት አንችልም፣ የእሱ ፍላጎት ነው፣ እሱ ደግሞ ማን እንደሆነች እንኳን ሊነግረኝ አልቻለም፣ ድርቅ አለ እያለች ነው። ልጅቷም የልጅ ቡዳ ሆና አይ የሆነ ነገርም አለ፣ የሆነ ነገር ሳይሆን እንዴት ዝም ብሎ ያመጣታል ብላ ለእናቷ የቅናት መንፈስ ትናገራለች። ማዘሯ ግን አይ አንቺ የናታን ጉዳይ ነው አይደል ያስጨነቀሽ እያለች ናታን አዎ በእርግጥ ጥሩ ልጅ ነው፣ እኔ አባትሽን የመሰለ ጀግና በማግባቴ ነው እንዲህ ድልቅቅ ያልኩ ኑሮ ምኖረው፣ ስለዚህ ናታንን እንደምንም ብለሽ ከእጅሽ ማስገባት አለብሽ፣ በዚህ ዘመን እንደ ናታን ያለ መልካም ሰው ሊገኝ አይችልም እያለች ልጅቱ በጥበብና በብልሃት ናታንን የራሷ እንድታደርገው እናት እያስተማረች ነው። እኔ ይቺ ልጅ ከመጣይ ጀምሮ እኮ በስነ ስርዓት እንኳን ሊያዋራኝ አልቻለም፣ ትቶኛል እያለች ለእናቷ ትናገራለች አቢጌል። ማዘሯ ግን አይዞሽ የልጅቱን ጉዳይ ለእኔ ተይው፣ እኔ መፍትሄ እሰጣለሁ እያለች ተስማምተው በፍቅር እናትና ልጅ ተሳሳሙ። አባትና ልጅ አንድ ላይ ማውራት ጀምረዋል። ምን ነው ዳጣ ብቻሽን ቁጭ ብለሻል? ላታን አይ ምንም፣ በይ ነገ ልብስ መሸጫ ጋር ሄደን ለሰውነትሽ የሚስማማ ልብስ ትገዣለሽ። እንዴ ቀሚስ ምናምን ልትገዛልኝ ትላለች ዳጣ። አዎ በቃ ለሰውነትሽ የሚስማማ እንገዛለን። ምን ነው ቀሚስ ለብሰሽ አታውቂም? አይ እያለች ታመነታለች። ለማንኛውም ለሰውነትሽ የሚስማማ ብለብስ ደስ ይለኛል ስትለው አዎ በቃ ደስ የሚልሽን ለሰውነትሽ የሚመቸውን እንገዛለን ይላታል። ለነገሩ ከልጆቹ ጋር እየተስማማሽ ነው? አዎ ወርቅ የሆኑ እህቶች ነው ያሉኝ፣ በተለይ ውሃማ እያለች ማርነቅ ትጀምራለች። ያን ጊዜ ስጋት የገባው ሕጉን ያፈረሰችበት መስሎት ያን ጊዜ ማዘሯ ከምኝታ ቤቱና በመስማቷ ገስግሳ ወደ እነሱ መጣ። ፊት ለፊት ልትጠይቃቸው አባዬ እህቴ ምናምን እንዳትይ ነግሬሻለሁ፣ ተጠንቀቂ ይላል። የደበቃትን ምስጢር ልታውጣጣ እጇን እንደቀሰረች የልጅቷ ማንነት እንደተገለጠላትና ጆሮዋ እንደሰማ አባዬ ምናምን እንዳትይ ስለሰማችው የእውነት ልጁ መሆኑን የጆሮዋ ስለሰማች እነሱ ፊት ለፊት ቁማ እጆቿን እንደቀሰረች የዛሬው ትዕይንት አለቀ። ሰላም ሰላም የጨጮ ቻናል ተከታታዮች፣ በሌላ ክፍል እስከምንመጣ ቻናሉን ሼር፣ ኮፒ ሊንክ በማድረግ አብራችሁን ሁኑ። እናመሰግናለን። ጨጨሆ ዩቲዩብ